ሰላም ወዳጆች እንዴት ናችሁ? ሰላማችሁ ይብዛ። ዛሬም እንደተለመደው ከኢመርሳሲ ሳንወጣ ኖርማል ኦፊሻል ኢሜል ሲስተማችን ፌል ቢያደርግ ኢመርሳሲን ተጠቅመን እንዴት ነው ኢሜል የምንልከው፣ እንዴት ነው የምናዘጋጀው የሚለውን አብረን ያለን በጣም ቀላል ነው። አብረን እንሂድ። ግን እዚህ ጋር ልብ ማድረግ የሚገባን አንድ ነገር ኢመርሳሲ ብሮድባንድ ሲስተም አይደለም። እንደሚታወቀው ሳተላይት ሲስተም ነው። ጥንቃቄ ይደረግበት። መጀመሪያ ምንድነው የምናደርገው? ኢሜላችንን ፕሪፔር እናደርጋለን። ፋይል የሚለውን እንጫናለን። ፋይል እዚህ ጋር አለ። ከዛ ምን የሚለውን እንመርጣለን? ኒው የሚለውን እንመርጣለን። ኒው የሚለውን ከመረጥን በኋላ የፈለግነውን ኢሜል እናዘጋጃለን። የፈለኩትን ኢሜል አዘጋጃለሁ እኔ። ኢንተር እያልን የፈለግነውን እንጽፋለን። ከጻፍን በኋላ ምን እንላለን? እዚህ ጋር ሳንዘጋው ትራንስሚት የሚለውን እንጫናለን። ቀላል ነው። ትራንስሚት ከዛ ምን የሚል ይመጣልናል? ትራንስሚት ሜሴጅ የሚል ይመጣልናል። ከዛ ኢንተር ስንል እዚህ ጋር አስገቡ የሚለን ነገር አለ። ለምሳሌ ፕራዮሪቲ የሚል አለ። ኢንተር አሁን ዲስትረስ ከሆነ ዲስትረስ እንላለን። ኖርማል ከሆነ ኖርማል ጀስት ኢንተር እንመርጣለን አኮርዲንግሊ ማለት ነው። ከዛ ወዴት እንመጣለን? ዲስቲኔሽን ኢሜል ሲስተም ነው። ኢሜል እንላለን። ኢሜል ኢንተር። እዚህ ጋር አድሬስ አስገቡ ይለናል። አድሬስ ኢሜል እናስገባለን። እኔ የፈለኩትን ኢሜል አስገባለታለሁ። ኦኬ አስገባው። ኢሜል አስገባው። ኢንተር። ሁሉንም እንደዚህ አስተካክለን ከሞላን በኋላ የሚለንን ማለት ነው ትራንስሚት የሚለውን ሴሌክት አድርገን ኢንተር እንላለን። ከዛ ምን አድርጉት ይለናል? ስታርት የሚል ይመጣልናል። ከዛ የስ ስንለው ሜሴጁ ይሄዳል ማለት ነው። የስ የሚለውን ኢንተር ስንል ሜሴጁ ይሄዳል ማለት ነው። እዚህ ጋር እንደምትመለከቱት ዲሊቨሪ ስታተስ ሪሲቭድ ይላል። እዚህ ጋር ፕሪንት ራሱ አድርጎ ያወጣልናልና ፕሪንት ሆኗል። እንደምትመለከቱት መሄዱን ለማወቅ ምን እናደርጋለን? ትራንስሚት የሚለውን ኪ እናበራለን ማለት ነው። ትራንስሚት። ከዛ እዚህ ጋር ምን ይለናል? ሪኩዌስት ዲሊቨሪ ስታተስ የሚለውን እንመርጣለን። እዚህ ጋር እንደምታዩት ሜሴጅ በትክክል ሄዷል የሚለውን ለማረጋገጥ ሪኩዌስት ዲሊቨሪ ስታተስ የሚለውን ኢንተር እንላለን። በፈረንጆቹ 25 ሴፕቴምበር 2025 ነው። ከዛ እንደምትመለከቱት እዚህ ጋር ሄጄ ቼክ አደርጋለሁ። በዴቱ አስፐር ዘ ዴት 25 ሴፕቴምበር 2025 ይላል። እንደምትመለከቱት ዲሊቨሪው ኮምፕሊት ነው። እንደምትመለከቱት ስታተሱ ያው ኮምፕሊት ነው። ከላክም በኋላ እዛው ፋይል ላይ እንገባለን። ፋይል ላይ ስንገባ እዚህ ጋር ምን የሚለውን እንመርጣለን? ክሎዝ የሚለውን እንመርጣለን። ክሎዝ ኢንተር። ከዛ ምን አድርጉት ይላል? ሴቭ ላድርገው ወይ የጻፋችሁት ሜሴጅ ይላል። እኛ እንፈልገውን ፍኖ ብለን ኢንተር እንላለን። ከዛ ይጠፋልናል ማለት ነው።